ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር ያንተ ይመች ማርያም። ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ሸጋ። እኔ ያለሁላችሁ ዛሬ ባባበዱ ቪዲዮዎች መጥቼላችኋለሁ። ቁም ነገር ባስጨበጡ ቁም ነገር እየጨበጠን ባዝናኑን እየተፍታታን አብረን ሪያክት እናደርጋለን። ታዲያ ፔጁን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ወደ ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው በዛ ነው የተሰራብህ። እንዴት ማነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ሜቢ ቤተሰብ፣ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው ሰው ነው። ጠላትህማ እንዴት ያንተን የግል ነገር ያውቃል? ፓንትሽ የት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰዎች ነው። በጣም ተጠንቀቁ ሰዎች። ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ ሲቀናሉ። እነማን? ወዳጆቻችሁ ማለት ነው። ከዛ ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላም፣ ጠላቴ ማን ነው? ምን አይነት ሰነፍ ነኝ ትላላችሁ። ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። አበው አባቶቻችን ምን አሉ? ወዳጆቼን ለቶ ጊዜ ነው ቼክ ማድረጋቸው፣ ጠላቶቼን አንድ ጊዜ። ጠላቶቻችሁን እኮ ትጠነቀቃላችሁ። ጠላቶቼን አንተ ጠብቅልኝ፣ ወዳጆቼን እጠብቃቸዋለሁ እንደሚባለው ማለት ነው። ሄዶ ከበስተጀርባ ያስገደግድባቸዋልና ከእንደዚህ አይነት ክፉ ወዳጅ እግዚአብሔር ይጠብቃችሁ። ይሄ ማለት ሁሉም ወዳጃችሁ መጥፎ ነው ማለት አይደለም። ጥቂት አሉ ለእናንተ ለውጥ የሚደክሙ አሉ። በእናንተ ስኬት የሚስቁ ሰዎች አሉ። ለእናንተ መልካም ነገር የሚጸሉ፣ የሚያብሉ፣ የሚያጠጡ፣ እናንተ መልካም እንደሆናችሁ መልካም የሆኑ ጥቂት እግዚአብሔር የላከላችሁ ሰዎች አሉ። እነዛ ሰዎችን የምታስደስቱ ለነዛ ሰዎች ብላችሁ በርቱ፣ ጀግኑ፣ ትልቅ ሰው ነው። ከእንደዚህ ከቆሻሻ አስተሳሰብ፣ ከመተት አሰራር፣ ከመጥፎ መንፈስ ዲያብሎስ መናፍስት ውጊያ እግዚአብሔር አምላክ ይጠብቃችሁ። አሜን። ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያፈላችሁ። ወዳጅ ያላችሁ ጠላታችሁ መሆኑን ህይወታችሁ ላይ መጫወቱን እግዚአብሔር አምላክ እናታችን ድንግል ማርያም ታጋልጣቸው። መልካም ንጹህ ቅዱስ ቀን ያለ ነገር እና ያው የሚባለውም አባባሉም ጠላቶቼን እጠብቃቸዋለሁ ወዳጆቼን አንተ ጠብቅልኝ አይደል የሚባለው። አሪፍ ምክር ነው፣ ተቀበለናል። ነው ይመችሽ። አይታችሁታል መቼ ይመችሽ ነው ማይ። እንዴት ነው ታጂቱ? እንዴት ነው ለመርሽ? የበረታሽ ነው። ጎበዝ። ታዲያ ስራውን ቶሎ እሺ፣ ፈጠን ብለሽ አደራ። አሁን ነው ተመልሼ የመጣው። እሺ። ወስዋስ ነው የዘበኛ ነቃ ላይ ሆነ ለሌለ ሞከር ዶሚኔት እየወጡ ነው እንዴ? by the way underrated ስታከር ይቆያሉ ነው ጋሺ? ምን ነው እሱ የሚለከተን? አይ ምን ፀሐይ ስለሆነ መመላለስ ትንሽ ያደርጋል። ታዲያ ጋሻው ነገር ያለ ይሄ መለፋደድ ማለት አንድ ነገር አልፈልግም። መጨረሻ ጋሺ ያምን መለፋደድ ነው ጋሺ? ያምን መለፋደድ ነው? መላላት ነው እንጂ እኔ ገና አላምዳለሁ። ስራው ተመጣጣለች ያዝ በለው
የሰማው ጋሼ በጊዜ ነው የሚመጡት። እሺ እኔ እኮ ገና እንደሌሎቹ ሁለት ግራግራ ወስደሽኝ እኮ ገና ላላምልኩ ለካ አንቺ በልጠሽ ይኖራል ጸሰሽ ይኖራል። ተጠንሽብኝ ይሁን ማረፊያ አለ የለም ማረፊያ ጥም አድርጎ አለ እንጂ ገደነ ሄደ እንግዲህ ዋጓን ሳት ወደ የማይከሰተው ወደ ካልጠፋሽ በላ መንጠጅ ማር ወርቅ ዳይመንድ ነሽ እንጂ ነሽ። ኧረ ቀልድችብኝ። ማሪቱም እንደዚህ አላደረገችኝ። እኔ ስሙ ያይን ወደድኩት። ቃል የለኝም። ይመች አባቴ። የኔን ጮኛ አሁን ማለት ነው የኔን ጮኛ ሌላው ወሪያጅ ያፈቀራት ወሪያጅ ህጓን ትሰጣለች። በቃ ድንግሏን ትሰጣለች። እዚህ ጊዜ እኔ አገባለሁ። እኔ ሳገባ በማገባበት ሰዓት አጣለሁኝ አራን ትበላለች። ባህለንጋ ወይ አምጪ ነው ወይ ተናገሪ ነው። በቃ አርቅንጦን ትበላለች። በጣም ፍቅር ተያዘኝ። እንደው ተፈጥሮ ቢሆንስ ነገር ተፈጥሮ ባይኖርስ ተፈጥሮ ምን ሳይንቲፊካሊ አሁን በሳይንስ እንትን ይኖራል። ትክክል ተፈጥሮ አለ። ምን ይባላል መሰለህ? ይሄ ሰፈር ጨረቃ ይባላል። ቢሆንም እናቷ ግን ታወቀች ማለት ነው። ለባልንጀሮቿም ለምኗም ሰፈር ጨረቃ ናት ልጅ እንዳትገረፍ ይሄን ትናገራለች። ቀድማ ታሳውቃለች። ሚዜ በሙሉ ብላት አሁን አለ ሲር ሚዜ አለ ጤስ አሟቂ የኔ ሚዜ እኔ ጌታው ነኝ። ይሄ ጤስ አሟቂ ነው። ይሄ ብላት አሟቂ ነው። ወንበር የሚባል ለነሱ ትነግራለች እናት ቀርማ ልጄ እንደዚህ ናት፣ ሰፈር ጨረቃ ናት፣ አደራ ይማና አደራ ጣለችበት። ጌታው እኔ ነኝ አይደለም ጌታው አደራህን እንግዲህ እንደዚህ ናት እንደዚህ ናት። ጥርጣሬ ይኖረኛል። እየጠረጠርኩኝ ግን ያው ዝም ብሎ በቃ ሽካካ ይኖር። የኔ ጤስ አሟቂ ተጠጋና ተሰበራል። አዎ እንዲህ አይነቱን ግን ያብዛልን። ተነገርከኝ ከሸልማት ከባዱ ሸት ይመች ማርያም አላረም አልችልም ማለት። እስኪ እናንተ ከባዱ ሸት የምትሉትን እስኪ ኮሜንት ላይ ያስቀምጡልኝ። እንግዲህ ማፋሚሊ የዛሬው ቪዲዮአችን እኚህን ይመስሉ ነበር። እንደተፍታታችሁልኝ ባለሙሉ ተስፋ ነኝ። ቀጣይ ባባበዱ ቪዲዮዎች እስከመጣላችሁ ድረስ ይመቻችሁ። ወዳችኋለሁ።